አዳሪ ነበር ተፈዳሪ ያረኩት በቃ እንዳለው ተስፋ እንዲቆርጥ በየሄደበት እስከ ባለ ግን ድረስ እስከ ጎባ ድረስ ወስጄ ልጅም ሆኖ ካዳሚ አርግቼው ነበር አሁን ተዋረድኩ በቃሉ እግዚአብሔር እንድናደርግ የሚፈልገው ነገር ይነግረናል በጸሎት ያለሱ በመናገር እኔ ደግሞ አንተ ሳትመጣ ንቅልቅ አለለ እርሱና ቀርባለ ያያለን እግዚአብሔር በቃሉ ለኛ ይናገራል ጸሎት ሲሆን ደግሞ ራሳችን ወደ እግዚአብሔር እናቀርባለን እውነተኛ ጸሎት እግዚአብሔር አንድ ነገር እንዲያደርግ መናገር ሳይሆን ታሩ ግን እግዚአብሔር በውስጣችንና በበኩላችን ፈቃዱን እንዲፈጽም መጠየቅ ነው አንደኛ ዮሐንስ ምዕራፍ 14 እስከ 15 እግዚአብሔር ፈቃዱን እንዲፈጽም እንጂ መሰርተን እንደብላኛ ለክናቱ እንደምታለቅስ በቃ ከቤተሰብ ጋር ስምምነት እንደሌለው ላርጉ ፈለግ አታቁኝም አንከራተቷል አገር ለአገር በለዋለሁ ላሳብደው በራህ ለበራሳ አንከራተት ቆይቼ ካሶሳውን ደሞ ይዤ መጣሁ ራሱን እንዲያጠፋ እናቱን ልገላት እሱ ስሞት እሷ ትሞታለች ዛሬ የመጨረሻ ቀጠሯችን ነው አብልጦ መጣብን ተልኬ ነው የመጣሁት የምትል የድግምት መንፈስ አንድ ወንድማ ያለው ዲናሞስ ሎቫን ውጣሳል come out I command you in the name of Jesus ና የጮክ ና ምንም እንዳታረጋው አዘዝኩት ና እየተቃጠልክ በጌታ በኢየሱስ ና ና ና ና ሻዳቦስ ምንም እንዳታረጋው ና ሌንታኒያስ ወጣ አዘዝኩኮ ጀርባውን ያስክ አምሮን ያስክ የኔ ነው እጫወትበታለሁ መጫወቻዬ ነው ምትል ድግምት መተት ናውጣሳለሁ እየተቃጠልክ in the name of Jesus አምጡት ምንም እንዳታረጋው ነግሬሃል ምንም እንዳታረጋው ሰላማስኮ ፓራቫዲያ የአውሬ መንፈስ አዘዝኩት ሁሉ ጊዜ አእምሮዋን ይዤ አውካታለሁ አስጨንቃታለሁ ሰላም እንዳይኖራት ነው ማረጋት የሚል መንፈስ አያለው ሌላኛው ሴት ላይ ውጣ አንተ አውሬ ውጣ ኃይል የለህም ስልጣን የለህም ሰላም አዶዶቮስ አውጡት መቆም አይችልም in the name of Jesus ነግሬሃለሁ ምንም እንዳታረገው ደም ይሰጠኛል ደም ለምቻለሁ እኔ ደም ጠጪ መንፈስ ነኝ ጌታቸው ነበርኩ አምላካቸው ነበርኩ እመለክ ነበር አሁን ግን ተከለከልኩ ቤታቸው እንዳልገባ ተከልክያለሁ ከነሱ ቤተሰብ መካከል 3 ሰዎችን ሳልገድል አልወጣም የሚል መንፈስ አያለው አንዲት ሴት ላይ ሻላቫንቶኒያ ና አምጧት in the name of Jesus ከወንዶች ላይ ውጣ በሱስ ያሰርክ የ666 መንፈስ የኢሉሚናቲ መንፈስ ጃና ሞንታ የሉሲፈር መንፈስ መቆም አይችልም 3 ወንዶችን አያለሁ በ3 ወንዶች ላይ የተቀመጠ መንፈስ አንድ ላይ ሲመታ ያለው ይወርቃል ውጣ ቴንዳ ፕሮቫስ ፔላኮቫኒያስ ውጣ ዛል በጌታ በኢየሱስ እያነሳቸው አምጡ thank you lord አደገኛ ነበርኩ ኃይለኛ ነበርኩ ተያዝኩ ይላል አንድ መንፈስ ኃይለኛ ነበርኩ አዛዥ ነበርኩ ዛሬ ተዋረድኩ ይላል አንድ ወንድ ላይ የተቀመጠ መንፈስ አንድ ወንድም ላይ የተቀመጠ መንፈስ እየተናወጠ ነው የቆመው ወጥተ ጥፋ እያለው ነው ወጥቶ መሮጥ ይፈልጋል አእምሮን እየመራ ነው መንፈሱ እየተጨነቀ ነው ጉባኤ ውስጥ ነው የቆመው ጩሁ እያለው ነው አታስጨንቃው እኔ ከበረሃ ነው የመጣሁት
ለ11 ዓመታት አሰቃይቼዋለሁ ይላል። ውጣ ውጣ ሳል ማስፈራራት ነው። ሲሪየስ ትታሻለህ፣ ትወጋለህ፣ ትቀጠቀጣለህ። ሄይ አታቁኝም። ምንድነው እያደረከው ያለው? አንከራትተዋል። አገር ለአገር ዞሯል። በለዋለሁ። እሺ ላሳብደው በረሃ ለበረሃ ሳንከራተት ቆይቼ ካሶሳውን ደግሞ ይዤ መጣሁ። ማለት አደረገው። ዝም ብዬ ነው ማዞር አገር ለአገር ታዞረዋለህ? አዎ። ምን ልታረገው ነው ከዚህ በኋላ ፕላን ያደረከው? ራሱን እንዲያጠፋ እናቱን ልገላት። እንዴት አድርገህ? እሱ ሲሞት እሷ ትሞታለች። ዛሬ የመጨረሻ ቀጠሯችን ነው። የምን አብልጦ መጣብን። ትሄዳለህ አትሄድም? ትሄዳለህ አትሄድም አልኩህ። እሄዳለሁ። እሺ ጊዜ አልቋል። በኃይል 3 ጊዜ ጮኸ። ሂድ 2 ለመጨረሻ ጊዜ ጮኸ። 3ኛ ወደ ጥልቅ ውረድ። በኃይል እልልታችሁ ወጀብጀባ ለጌታ እልልታ ጩኸት ለጌታ ለኢየሱስ። ጠላቴ ተው ብዬሃለሁ፣ ተው 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 ሰው ነግሬሃለሁ፣ ተው 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 ጠላቴ ተው ብዬሃለሁ፣ ተው 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 ሰው ነግሬሃለሁ፣ ተው ጩኸት ያለው ኃይለኛ ነው ከኔ ጋር ያለው፣ ኃይለኛ ነው ከኔ ጋር ያለው፣ ኢየሱስ ነው ከኔ ጋር ያለው፣ ኢየሱስ ነው ከኔ ጋር ያለው። ከየት ነው የመጣው? ከነቀምት። ከማን ጋር ነው የመጣው? ብቻ ቤተሰቦች የት ናቸው? ነቀምት ናቸው። እንዴት ወደዚህ ልትመጣ ቻልክ? ወር አልፎኛል። እኔ አላቅም እንዴት እንደመጣሁ ራሱ። ዝም ብለህ ነው የምትንከራተተው? ዝም ብዬ እሱ ነፃ ሲወጣ ዛሬ ማታ ልጁን ለመግደል የተዘጋጀውን መንፈስ ቀደምኩ። በእግዚአብሔር ቃል ቀደምኩ። ልጆቹን ቤተሰቦቹን በእሳት ከለልኩ። ሹፌር ነበርኩ። ዝም ብዬ አሶሳ ሄጄ ለምን እንደሄድኩ አላቅም። 1 ዓመት ከ2 ወር ቁጭ ብዬ መጣሁ። ዝም ብዬ በረሃ ስንከራተት ቆይቼ ማለት ነው። ዝም ብዬ መኪና አግኝቼ እሄዳለሁ። የትም እሄዳለሁ። የትም ማልሄድኩበት ሀገር የለም። እሺ ልጸልይልህ። ታምናለህ? እንዴት ልትመጣ ቻልክ ወደዚህ ዛሬ? ራስን አጥፋ ስለኝ በቃ እንደ እዩ ገረጄ በቃ እዩ ከማይናገረኝ ከሆነ ራሴን አጠፋለሁ ብዬ ነው እሱንኩ ገመድ ገዝቼ አስቀምጬ ነው የመጣው። ገመድ ገዝተህ? ይሄ ሰው መኪና ሲገዛ ቤቶቹን ሲሰራ ብዙ ሰዎችን ጥላ ሆኖ ሲያገለግል በጣም ባለጠጋ ሲሆን አያል። ዘመኑን የበላውን ድግምት የናዝሬቱ ኢየሱስ ሰበረው። ተሰበረ ያለኝ እግዚአብሔር። ያንተ የሆነ ነገር በሙሉ የሆነ ሰው ጋር በድግምት ምክንያት ተይዟል። እግዚአብሔር ገንዘቡን፣ በረከቱን፣ ያንተ የሆነው ነገር በሙሉ ከእጁ አስለቅቃለሁ። አሜን። አሁን ከዚህ ሰዓት ጀምሮ ከእጁ ተለቀቀ። አሜን። እሱ ወደ ታች፣ አንተ በዚህ በኩል ወደ ላይ። አሜን። እናቴ ያለ ደሟ ግፊታ ሲያስቋት በእኔ ምክንያት ነው የታመመችው። አባቴም ማዝኖብኛል። የት እንደሚሄዱ ግራ ገብቶኛል ጌታ። አሁን ቀጥ ብለህ ወደ ቤተሰቦች ተመለስ። አዲስ የሥራ በር ተጠርተህ ትገባለህ። አሜን። እሱ እንደ ብሪጅ ነው። እግዚአብሔር ያንተ የሆነ ነገር ይሰጣል። አሜን። ሩቅ ባልሆነ ጊዜ በዚህ ጉባኤ መካከል ቆመህ ትመሰክራለህ። አሜን። እንዳትረሳ። እችን ለምልክት ይዘህ ሂድ። እንካ እጅህን አምጣ ና። እሺ ጀስት ስትመጣ ባለፈው ሰዓት የሰጠኝ ልጅ ነኝ እንድትል አስቀምጥ። God bless you። አሜን። እሺ ሰላም ቅዱሳን እንዴት ናችሁ? ስሜ አብርሃም ምትኩ እባላለሁ። የመጣሁት ደግሞ ከነቀምት ነው። ያው እንዳያችሁት ሰይጣን ብዙ በድሎኝ ነበረ። ከአጋንንት ስርዓት ነፃ ወጥቻለሁ።
እግዚአብሔር ስሙ የተመሰገነ ይሁን ያው እኔ የምለው ነገር የለኝም እንግዲህ እግዚአብሔር የተመሰገነ ይሁን እና እዩ ጩፋንም እግዚአብሔር እርዳው በጣም ነው ማመሰግነው ወደዋለሁ ወንድሜ ነው አባቴ ነው መካሪዬ ነው እንግዲህ እግዚአብሔር መልካም ነውና እኔ ረድቶኛል እንባዬን አብሶኛል ስሙ የተባረከ ይሁን አበዳሪ ነበር ተፈዳሪ ያረኩት አሰቃየሁት አሁን ምን ያረከው ነው በቃ እንዳኖር ተስፋ እንዲቆርጥ አርጊዋል በየሄደበት እስከ ባለ ግንር ድረስ እስከ ጎባ ድረስ ወስጄዋል ልጅም ሆኖ ካዳሚ አርግቼው ነበር እኮ ምን ሆንክ አሁን አልኩክ አሁን ተዋረድኩ በኢየሱስም አዘዝኩት አሁን ልቡን ለቀሂድ አምሮን ለቀህ በኃይል 3 ጊዜ እየጮኮተ ሂድ በኃይል አልኩት ለመጨረሻ ጊዜ ጮህ ሂድ in the name of Jesus ከበራለ ከማን ጋር ነው የመጣው ከሙሉ ቤተሰብ ጋር ኑስኪ ወደዚህ ኑስኪ ቤተሰቦቹ yes ያድናል ኢየሱስ ከሙሉ ቤተሰቦቹ ጋር ነው የመጣው ዛሬ ቀናችን ነው ብዬ ነው አንድ ሴት አለች የምታገለግል ዛሬ ቀናችን ነው አልኩኝ ኢየሱስ ይኸው ዛሬ ቀናችን ነው ኢየሱስ ያድናል ይታወቅሽ ነበር ኢየሱስ ጌታ ነው የሚፈታ አምላክ ለዘመናት የተያዘ ነገር ተለቀቀ ዘመናቸውን የበላ አውሬ ተወጋ ካዳማን የመጣ ነው ሌሊት ሙሉ አልተኛንም ስንጸልይ ነው እኛ ዛሬ ቀናችን ነው አልኩኝ ተወራርጀን የመጣሁት ከጌታ ጋር ባንዳችን ጌታ ይነካናል አልኩኝ ኢየሱስ ጌታ ነው ጌታዬ ነው ለዘመናት ያጎሳቆለ የድግምት መንፈስ ከጫማው በታች ሆነ አሜን እስኪ አንድ ሰው ከኔ ጋር ተረገጠ ይበል ድግምቱ መተቱ አስማቱ የሟርተኞች መሳሪያ ምን አለ ስሜ መንግስቱ ተስፋ ይባላል የመጣሁት ካዳማ አዳቤ ሶሎቄ ቀበሌ ነው የመጣሁበት ምክንያት ድንገት ነው ከቤት ተነስቼ የመጣሁት እዚህ ከመጣሁኝ ያው ፈውስ አግኝቻለሁ እግዚአብሔር የተመሰገነ ይሁን በፊት ጨንቀኝ ነበር ብዙ ነገር እንትና ጭንቀቱ ምናምን ለቆኛል በዚህ አጋጣሚ እዩ ጩፋ ዘመኑን ይባረክ ጌታ ይባርከው ደግሞ ደጋግሞ ሞገስ ለሱ ሲጣው ፈጣሪ ቀሪ ዘመኑን ይባርክለት ካሁን በኋላ ጌታን ይዤ ምንም ማፍረው ነገር ስለሌለ የዩ ጩፋን ቻናል ለሚመለከቱ ሁሉ ሚጨንካቸው ብዙ ችግር ያለባቸው መጥተው እዚህ እንዲፈወሱ በዚህ አጋጣሚ መልእክቴን አስተላልፋለሁ እዩ ጩፋ አሁንም ደግሜ ዘመኑ የተባረከ ይሁን ያኑሮ እድሜ ዘመኑ የተባረከ ይሁን ለኢትዮጵያ ሕዝብ እሱ ጌታን እሱ ስለሰጠን ፈጣሪንም አመሰግናለሁ ምን እገልሃለሁ ዛሬ ሳልገለኝ ተገለኛለህ አዎ እገልሃለሁ እንዴት አድርገህ እንዴት ያርጊራት እገልሃለሁ ኧረ እባክህ አዎ እገልሃለሁ አንቀኸኝ እገልሃለሁ እኔ ሳልገል ከዚህ ንቅንቅ አትልም አላበዛኸውም እንዴ በጣም አበዛኸው እኮ አበዛኸው እና ንቅንቅ አትልም ዛሬ እኔን ሳገለኝ አልነቅህም ዛሬ ንቅንቅ አልልም ማለት እኔ ደግሞ አንተ ሳትመጣ ንቅንቅ አልልም እንተያያለና ተናደድክ ወይ እንዳሰራ ነው እንዳትለወጥ ትምርቷ እንዳይገባ ድንጋይ እንድትሆን እንዲህ ነው ታዲያ አንደኛ መውጣት አንፈልግም እኛ ከአንድ እስከ 10 መውጣት አንፈልግም እኛ ዕውቀታችን እንዲጨምር አንፈልግም እናንተ የምትፈልጉት ምንድነው እሷን ማሳበድ መግደል ነው ያለዝናት ነገር የለም ማማ ቦታ የለም እሺ ይዘናታል አሁንም አለቃትም ደግሞ አለቃትም እንዴ እገልሃለሁ ጠብቅ እገልሃለሁ አንተ እገልሃለሁ ሳልገልህ የትም አልሄድም አው እገልሃለሁ እስከ መቼ ልጠብቅ አሁን እገልሃለሁ ከፈለክ እገልሃለሁ መቼ አሁን እገልሃለሁ አው እገልሃለሁ ማልገል መስሎ ነው እገልሃለሁ እስኪ በዛ ዞሬና ንጋት ናና ተዋት
ከኔ ጋር ያለው ከነሱ ጋር ካለው ከማን ጋር ነው የመጣሽው? ከእናቴ ጋር። እናትሽ እዚህ ናት? የት ነው ያለችው እናትየው? ወጀብ አለ ከፊት አትስማለኝ ጌታዬ። በጣም ነው የምትሰቃየው ቤት ውስጥ የልብ ኬዝ ተብላ 3 ዓመቷ ነው መርፌ መጠቀም መጀመረችው። አንደኛ ነበር በትምህርቷ ብትወጣ አሁን በጣም ወደ 20 ቤት ገብታለች። ምን እንደሆነ ሁሌ ነው ጌታን የምጠይቀው። እግዚአብሔር ደርሶልኛል። እውነት እግዚአብሔር ደርሶላችኋል። እግዚአብሔርን አመስግኑ። ስሜ ረዲት ሊሪ ይባላል። የመጣሁት ከቦሌ ነው። እግዚአብሔር ያደረገልኝ ነገር ቢኖር ከአጋንንት ስራት ፈቶኛል። ከዚህ በፊት በጣም ይጨንቀኛል እናም የልብ ህመም አለብኝ። ከሱ ሁሉ አሁን ድኛለሁ። ነብዩ ጩፋን አመሰግናለሁ። ዘመኑ ይባረክ። ጌታ ዘመኑን ያብዛለት ጨምርለት። ማስተላለፈው መልእክት ቢኖር ይምጡ፣ እዚህ ጌታን ያገኙታል፣ ይባረካሉ፣ ከአጋንንት ስራት ይፈታሉና ዘመኑን እዩ ይባርከውላላ። አመሰግናለሁ። እኔን ትችለኛለህ ወይ? አንተን እኔ ነው ዋው እንዳይሰራ እንዳይራመድ እያስለቀስን እኛና እኛ ግራ በኩል እያሰቃየን ምን ሆናችሁ? ተያዝን። እንዴት እናድርገው? ምን ሰርተን እንብላ? እኛ ልክ እናቱ እንደምታለቅስ በቃ ከቤተሰብ ጋር ስምምነት እንደሌለው ላድርጎ ፍለ 3 ጊዜ ጮህ ወደ ጥልቅ አናሳዝንም። እኛ ለቀኑ ሴዳ አናሳዝንም። ማን አለን እኛስ? በኃይል 2 ለኢየሱስ ክብር እልልታ